ቲክቶከር አዶናይ በዚህ ሳምንት ሊፈታ እንደሚችል ታወቀ። ይህ በእንዲህ እንዳለ አዲስ አበባ ጸጥታ ቢሮ ከቲክቶከሮች ጋር ተወያይቷል። በአውስትራሊያ ቦንድ የባህር ዳርቻ በዓል ሲያከብሩ በነበሩ የአይሁድ ማህበረሰቦች ላይ ጥቃት ተፈጽሞ 15 ሰዎች ሲገደሉ 42 ደግሞ ጉዳት ደርሷቸዋል። እንዲሁም አርጀንቲናዊ ኮከብ ሊዮን ሜሲን ለማየት የተሰበሰቡ ደጋፊዎቹ ግርግር አስነሱ። ሊዮን ሜሲን በደንብ አላየነውም በማለት ትልቅ ሁካታን አስነስተዋል። አነጋጋሪ የሆኑ መረጃዎች ይዘን መጥተናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተልን። ወደ መረጃው እንለፍ። ቲክቶከር አዶናይ በዚህ ሳምንት ሊፈታ እንደሚችል ታውቋል። ይህ በእንዲህ እንዳለ አዲስ አበባ ጸጥታ ቢሮ ከቲክቶከሮች ጋር ተቀምጧል። በዚህ ሳምንት ትልቅ ግርግርና ቁጣን አስነስተው የቆየው የቲክቶከሮቹ መታሰር አወንታዊና አሉታዊ ምላሽ ሲሰጥበት ቆይቷል። አዶናይ ከላይ በተሰጠ ትዕዛዝ መታሰሩን የታወቀ ሲሆን የፌዴራል መንግስት ያጣው ዝናን ትኩረት ድጋሚ ለማግኘት አዶናይን ማሰር እንደነበረበት ነው የታወቀው። ፖሊሶቹ ከላይ በተሰጠ ትዕዛዝ እንደታሰረ ከባህል የወጣ አለባበስ የሚል ምክንያት ቢስ ሲሉ የገለጹት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ሰላምና መረጋጋት ለማስፈን በሚደረገው ጥረት ከማህበራዊ ሚዲያ አንቂዎችና ከቲክቶከሮች ጋር የጋራ ንቅናቄ ውይይት ማካሄዱን አስታውቀዋል። ውይይቱ የተካሄደው በታህሳስ 3 ቀን 2018 ሲሆን በዲጂታል ዘመን የተሳሳተ መረጃ ስርጭት በሚያስከትለው የጸጥታ ስጋት ላይ ትኩረት ማድረጉም የገለጸ ሲሆን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ የሆኑትም በመድረኩ ላይ መልእክት ሲያስተላልፉ ወቅታዊ ጊዜ የድህረ እውነት ዘመን በማለት ገለጹት ሲሆን ሚዲያዊ አራተኛው መንግስት ያክል ክብደት ባለበት ሁኔታ የአጠቃቀሙን አግባብነት መገምገም ወሳኝ ነው ሲሉም ቲክቶከሮቹን ሰብስበው የምታደርጉት ነገር መጠንቀቅ አለባቸው አለበለዚያ ሲሉም መልእክት ማስተላልፈዋል። ለትውልድ ከማይጠቅሙ ሀሳቦች ወጥተን በአዲስ አበባ በአዲስ አስተሳሰብ በመገስገስ የአሁኑ ትውልድን የሚመራበት ሀገር አንድ ለማድረግ አኩሪ ድል የሚሰራበት መልኩ መስራት አስፈላጊ መሆኑ ሲሉ የገለጹ ሲሆኑ ቲክቶከሮቹም ተቀምጠው ሲሰሙ ነው የታዩት። ግን ደግሞ እነዚህም የታሰሩ ቲክቶከሮች ቢሆኑም ከባህል የወጣና ስርዓተ ቢስ እንቅስቃሴ አድርጓል ተብለው የታሰሩ ቲክቶከሮች በርከት ያሉ ተከታይ ያላቸው ሲሆን አዶናይ በርሄ 4 ሚሊዮን ተከታይ ያለው ሲሆን ለትውልድ የማይጠቅም ይዘት ኑሮት ነው ወይ እንደ አይነት ተከታይ ያለው የሚል ቅሬታ ማስተርፏል። በውይይቱ የተሳተፉት ማህበራዊ ሚዲያ አንቂዎች የተባሉ በትውልዱ አስተሳሰብ ላይ የተሻለ ንቃተ ህሊና ለመፍጠር እንደሚሰሩ ቃል የገቡት የማህበራዊ አካል የሆኑ አንቂዎቹ የተሳሳተ አስተሳሰብ ላይ ትኩረት በመስጠት ሀገራዊና የዜግነት ግዴታቸው ለመወጣት እንደሚሰሩም ገልጸዋል። በርከት ያሉ ቲክቶከሮች በዚህ 2 ሳምንት ውስጥ ሲታሰሩ የነበሩ ሲሆን ቲክቶከር አዶናይ መታሰሩን ተከትሎ በርከት ያሉ ሰዎች ቁጣቸውን እየገለጹ ነበር። ይህ በእንዲህ እንዳለ የቲክቶከር አዶናይ ጉዳይም በህግ እየታየ ሲሆን በዚህ ሳምንት ሊፈታ እንደሚችልም የሚያስረዱ መረጃዎችም ይታያሉ። አርጀንቲናዊው ኮከብ ሊዮን ሜሲን ለማየት የተሰበሰቡ ደጋፊዎች ግርግር አስነሱ። ሊዮን ሜሲን በደንብ አላየነውም በማለት ትልቅ ሁካታን አስነስተዋል። በህንድ ኮልካታ በሚገኘው ሳልት ሌክ ስቴዲየም ቅዳሜ ዕለት የተሰበሰቡ የእግር ኳስ አፍቃሪዎች በበርካታ ባለስልጣኖችና ታዋቂ ሰዎች ታጅቦ በመግባቱ ለደቂቃዎች ከታየ በኋላ በቁጥ በርካታ ወንበሮችና ጠርሙዞች ወደ ሜዳ ወረወሩ። የሊዮን ሜሲን አድናቂዎችና ደጋፊዎች እነርሱ ለደቂቃ ለማየት $133 ያህልም ከፍለዋል። ደጋፊዎቹ የተቆጡት ሜሲ ወደ ሜዳ ሲመጣ በበርካታ ባለስልጣናትና ታዋቂ ሰዎች ታጅቦ በመሆኑ እርሱን በበቂ ለማየት እድል አላገኘንም በሚል ነበር። የአርጀንቲናና የኢንተር ማያሚ አጥቂው ሜሲ ለ20 ደቂቃዎች በሜዳው ላይ ከቆየ በኋላ ዙሪያው ከከበቡት ጠባቂዎች ወደ ውስጥ እንዲገባ መደረጉ ደጋፊዎቹን አስቆጥቷል። የዌስት ቤንጋል አስተዳዳሪ ማማታ ባነርጂ በተከሰተው ድርጊት በጣም እንደተረበሸና እንደተደናገጠም ተናግረዋል። ባነርጂ በስቴዲየም ውስጥ ለተፈጠረው ሜሲን እና የስፖርት አፍቃሪዎች ይቅርታም ጠይቀዋል። የምርመራ ኮሚቴው ስለተፈጠረው ዝርዝር ምርመራ ያካሂዳል፣ ኃላፊነቱ ይወጣልና እንደዚህ አይነት ክስተቶች ወደፊት እንዳይፈጠሩ የሚያስችሉ እርምጃዎች እንወስዳለን ሲሉ ነው ያሳስበው። የሜሲ ቃል አቀባይ ሜሲ ቀደም ሲል የተስማሙት የጊዜ ገደብ በማሟላቱ የተናገረ ሲሆን የዝግጅቱን አደረጃጀት በተመለከተ ባነርጂ በማህበራዊ ሚዲያ ላይ ያወጡት ይቅርታ የሚገልጽ ልጥፍም ጠቅሷል።
አንድ የፖሊስ ባለስልጣን ለጋዜጠኞች ሲናገሩ ይህ ዝግጅት በበላይነት ያዘጋጁ አካላት ምንም አይነት ተጨማሪ ዝርዝር መረጃ ሳይሰጡ በቁጥጥር ስር ውሏል ሲሉ ነው የተናገሩት። ባለስልጣኖቹ አዘጋጆቹ ትኬት ለብዙ ሰዎች ገንዘባቸው ለመመለስ የሚቻልበትን መንገድ ይመለከታሉ ሲሉ የተናገሩት። በሺዎች የሚቆጠሩ ደጋፊዎች እግር ኳስ ተጫዋች በአካል ለማየት እድል ለማግኘት ወደ ከተማዋ ስቴዲየም ተጉዘዋል። እነዚህ ደጋፊዎቹ ማሊያውን ለብሰው እየዘመሩና እየጨፈሩ ሜሲ እንወድሃለን የሚል ጭንቅላት ላይ የሚታሰር ጨርቅ አድርገው ነበር። ሜሲ መጀመሪያ ላይ ለደጋፊዎቹ እጁን እያወዛወዘ ወደ ስቴዲየሙ የመጣ ሲሆን ነገር ግን ይህ የሜሲ የስቴዲየም ቆይታ በድንገት ከተጠናቀቀ በኋላ አንዳንድ የተበሳጩ ደጋፊዎች ወደ ሜዳው ዘለው በመግባት ባነሮቹን፣ ድንኳኖቹን ቀደዋል። ሌሎች ደግሞ የፕላስቲክ ወንበሮች፣ የውሃ ጠርሙዞች ወደ ሜዳው ወርውረዋል። የ2022 የዓለም ዋንጫ አሸናፊ የእግር ኳስ ታላላቅ ተጫዋች አንዱ እንደሆነ የሚታሰበው ሜሲ በስቴዲየም አጭር ጨዋታ እንደሚጫወትና ኳስ እንደሚያንጠበጥብ ተጠብቆ እንደነበረም ይገመታል። በተለይ ሜሲን የከበቡት ፖለቲከኞችና ተዋናዮች ብቻ መኖራቸው ታዲያ ለምን ጠሩን? የ12000 ሩፔ ቲኬት ገዝተን ነገር ግን ፊቱን እንኳን ለማየት አልቻልንም ሲል በስቴዲየም ውስጥ የነበሩ ደጋፊዎችን ምሬታቸው የገለጹት አንድ የተናደደ ደጋፊም ሊዮኔል ሜሲን ለማየት ሰዎች አንድ ወር ደሞዛቸው ያክል ከፍለዋል ይላል። ለትኬቱ 5000 ሩፔ ከፍሎ ከልጅ ጋር የመጣሁት ሜሲን ለመመልከት እንጂ ፖለቲከኞችን ለማየት አይደለም ሲል የፖሊስና የጦር ኃይሎች አባላት ከነሱ ጋር ፎቶ ይነሱ ነበር፣ እናም አስተዳደሩም ተጠያቂ ነው ይላል። ሜሲ በዚህ አጭር ጊዜ ጉብኝት የኢንተር ማያሚ የቡድን አጋሩና የኡራጓይ ኮከብ ሉዊስ ሩዌዝና የአርጀንቲናው ሮድሪጎ ዴ ፓል ያጀቡት ሲሆን ሮይተርስ የዜና ወኪል ለዘገበው የቦሊድ ተዋናይ ሻሩክ ካህንም ቀደም ብሎ ሜሲን አግኝቶታል። ኮልካታ የህንድ ግዛት የምዕራብ ቤንጋላ ዋና ከተማ ስትሆን የክሪኬት አፍቃሪ በሆነች ሀገር ውስጥ በርካታ የእግር ኳስ ደጋፊዎች ይገኙበታል። በከተማ ውስጥ የአካባቢው እግር ኳስ ቡድኖች ሲጫወቱ በ100 ሺህ ሰዎች የሚቆጠሩ ደጋፊዎች በስቴዲየም ውስጥ ተሰባስበው ለማየት የተለመደ ነው። ቅዳሜ ማለዳ በሺዎች የሚቆጠሩ ሰዎች ሜሲ ባረፈበት ሆቴል አካባቢ እርሱን ለማየት በመፈለግ መንገድ ላይም ተሰልፈው ነበር። የ24 ዓመቱ የኮርፖሬት ጠበቃ ሂቴሺ ከደቡብ ህንድ ከተማ ቤንጓላ ወደ 1900 ኪሎ ሜትር ርቀት በአውሮፕላን የመጣው ሜሲን ለማየት የታደሙ ብዙ ሰዎች ለእኔ የግል ጉዳይ ነው፣ በጣም አጭር ነኝና ከጓደኞቼ ጋር እግር ኳስ መጫወት ወዳለው ሲል ሂቴሽ ከሐውልቱ ፊት ለፊት ቆሞ ተናግሯል። ሜሲ በጣም ቅርቤ የሆነ ተጫዋች ነው። ማንም ሰው የእርሱን ተሰጥኦ ሊፎካከር አይችልም። በችሎታው ማንኛውም ነገር ማድረግ እንደሚቻል ተስፋ ይሰጠኝ እርሱ ነው ሲልም ለሜሲ ያለው ፍቅርም ገልጿል። በርከት ያሉ ሰዎች የታደሙ የወር ደመወዛቸው አውጥቶ ሜሲን ለማየት የመጡ ግን ደግሞ ሳይሳካላቸው ሲቀር ቁጣ አስነስተዋል። በአውስትራሊያ ቦንድ የባህር ዳርቻ በዓል ሲያከብሩ የነበሩ የአይሁድ ማህበረሰቦች ላይ ጥቃት ተፈጽሞ 15 ሰዎች ሲገደሉ 42 ደግሞ ጉዳት ደረሰባቸው። ከተፈጸመው ጥቃት ጀርባ አባትና ልጅ እንዳሉበት የሀገሪቱ ባለስልጣናት ይፋም አድርገዋል። በሂብሪው ቋንቋ ሃኑካህ ወይም ቻኑካህ በመባል የሚታወቁት በዓል እያከበሩ በነበረበት ወቅት ነበር። ሃኑካህ የአይሁዶች የብርሃን በዓል ነው። በየዓመቱ የሚከበረው ሃኑካህ ብዙ ጊዜ በህዳር ወይም ታህሳስ ወር ላይ የሚውል ሲሆን ለ8 ቀናት ይቆያል። ጥቃቱ በተፈጸመበት ወቅት የመጀመሪያው ቀን ዝግጅት በቦንዲ ባህር ዳርቻ ላይ የተካሄደ ሲሆን በእሁድ ዕለት በተፈጸመው በዚህ ጥቃት የ10 ዓመት ታዳጊን ጨምሮ 15 ሰዎች የተገደሉ ሲሆኑ 42 ሰዎች ደግሞ ጉዳት ደርሶባቸዋል። የኒው ሳውዝ ዌልስ ፖሊስ ኮሚሽነር ማል ላዮን ሰኞ ዕለት በሰጡት ጋዜጣዊ መግለጫ እንዳሉትም ታጣቂዎቹ የ50 ዓመትና የ24 ዓመት ዕድሜ ላይ ያላቸው አባትና ልጅ መሆናቸው። የ50 ዓመቱ ግለሰብ መሳሪያ የመታጠቅ ፍቃድ ያላቸው ሲሆን 6 መሳሪያዎች በግለሰቡ ስም መመዝገባቸውም ኮሚሽነሩ ገልጿል። ሁሉም መሳሪያዎች በቦንዲ ባህር ዳርቻ ጥቅም ላይ እንደዋሉ ይታመናል። የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኒስ ጥቃቱን ጸረ ሴማው ድርጊት በባህር ዳርቻ ላይ የተፈጸመ ሽብር ሲሉም ሲገልጹ ጥቃቱን የፈጸመው የ50 ዓመቱ ግለሰብ በፖሊስ በተተኮሰበት ጥይት የተገደሉ ሲሆኑ የ24 ዓመት ልጃቸው ደግሞ በአስጊ ሁኔታ ላይ ይገኛል። በአውስትራሊያ የጅምላ ጥቃት የተለመደ አይደለም። የቦንዲ የባህር ዳርቻ ላይ የተፈጸመው ጥቃት በአውሮፓውያኑ በአርተር ወደብ ላይ ከተፈጸመውና 35 ሰዎች ከተገደሉበት ጥቃት ወዲህ በርካታ ሰዎች እየተገደሉ ናቸው። ፖሊስ ጥቃቱን የሽብር ጥቃት ሲል ፈርጆታል። የኒው ሳውዝ ዌልስ ፖሊስ በቦንዲ የባህር ዳርቻ አርከር ፓርክ ተኩስ እንደተከፈተ ሪፖርት የተደረገለት እሁድ ረፋድ 44 ሰዓት አካባቢ እንደነበር፣ ብዙም ሳይቆይ ፖሊስ በአካባቢው ያሉ ሰዎችን ራሳቸው ለመደበቅ የሆነ ቦታ እንዲጠለሉ አሳስበዋል። በማህበራዊ ሚዲያ ላይ የታዩ ተንቀሳቃሽ ምስሎችም ሁለት ታጣቂዎች
ታጣቂዎች ወደ ባህር ዳርቻው በሚወስደው አነስተኛ ድልድል ላይ ቆመው ሲተኩሱ ታይተዋል። ሌላ ምስል ላይ ደግሞ በአካባቢው የነበሩ አንድ ግለሰብ አንደኛው ታጣቂ መሳሪያው በመንጠቅ ጥቃቱ እንዲያቆም ሲከላከሉ ማሳይቷል። ከዚህ ታጣቂዎች ወደ ድልድዩ በማፈግፈግ ሌላ ጥቃትም ከፍተዋል። የኮመንዌልዝ ሀገራት መሪ የሆኑት ኪንግ ቻርልስ በተፈጸመው ጸረ ሴማዊ የሽብር ጥቃት እጅግ ማዘናቸውም የገለጹ ናቸው። የተለያዩ አነጋጋሪ የሆኑ መረጃዎችን ወደ እናንተ ለማድረስ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉን።